አይበለውና በሆነ አጋጣሚ ኢሜላችሁ ሀክ ቢደረግባችሁ በጣም ብዙ ነገሮችን የምታጡት ከእነዚህ መሃል ዩቲዩባችሁ፣ ቲክቶካችሁን፣ ኢንስታግራማችሁን፣ ፌስቡካችሁን እና የመሳሰሉትን እንደዚሁም ክሪፕቶ የምትሰሩ ከሆነ ደግሞ ባይናንስ፣ ባይቢት እና የመሳሰሉት ኤክስቼንጆች ላይ ያላችሁን ዩኤስዲቲዎች ሙሉ በሚባል ደረጃ ታጣላችሁ። ይህ ሲፈጠር ደግሞ ብዙ ነገር ይበላሽባቸዋል፣ ህይወታችሁ ጭምር ሊበላሽባችሁ ይችላል። እና ይህ ነገር ከመፈጠሩ በፊት ቅድመ ጥንቃቄ ምን ማድረግ እንዳለባችሁ በዛሬ ቪዲዮ ላይ እንመለከታለን። የማሳያችሁን ነገር ተግባራዊ ሙሉ በሙሉ ካደረጋችሁ ኢሜይላችሁ በፍጹም ሀክ አይደረግባችሁ። ስለዚህ እስከ መጨረሻው ድረስ በመከታተል ተጠቃሚ መሆን ትችላላችሁ። የዛሬ ፕሮግራም እንደሚጠቅማችሁ እርግጠኛ ስለሆንኩኝ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ መጀመር እንዳርሱ፣ እንደዚሁም ሰብስክራይብ በማድረግ ቴክኖሎጂና ክሪፕቶ ነክ ምርቶችን በየዕለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። እሺ ፋሚሊ፣ ማሳያችሁን ነገር እስከ መጨረሻው ድረስ ተካተላችሁ ተግባራዊ ማድረጋችሁ እንዳረሱ፣ ምክንያቱም በጣም ይጠቅማችኋል። እኔ የመጀመሪያው ስቴፕ የሚሆነው ምንድነው? ቀጥታ ወደ ጂሜል አፓችሁ ትገባላችሁ። በመቀጠል ፕሮፋይሉን አንድ ጊዜ ክሊክ አድርጋችሁ ዛሬ ማሳያችሁን ነገር ተግባራዊ የምታደርጉበት ማለትም ቱ ስቴፕ ቬሪፊኬሽን ኦን የምታደርጉትን ኢሜይላችሁን ትመርጣላችሁ። ከመረጣችሁን በኋላ እዚህ ጋር ማኔጅ ዩር ጉግል አካውንት የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ቀጥታ ወደ ዲቴል ሴቲንግ ወስዳችሁ እዚህ የተለያዩ ሴቲንጎችን ታገኛላችሁ። ሶ ምንድን የምታደርጉት ወደ ጎን ታደርጉና እዚህ ጋር ሲኩሪቲ የምትል ሴቲንግ አለች። ቀጥታ ሲኩሪቲ ወደሚለው ሴቲንግ ውስጥ ትገባላችሁ። ከዛ ወረደ በምትሉበት ጊዜ እዚህ ጋር በምትወጡ መልኩ ቱ ስቴፕ ቬሪፊኬሽን የሚለው እኔ ጋር ራይት። ነገር ግን እናንተ ቱ ስቴፕ ቬሪፊኬሽንን ኦን ካላደረጋችሁ እዚህ ጋር ኤክስ ወይም ደግሞ የወርኒንግ አይከን ነው የሚያመጣባችሁ። ሶ እሱን ክሊክ አድርጋችሁ በቀላሉ ቱ ስቴፕ ቬሪፊኬሽን ኤኔብል ማድረግ ትችላላችሁ። ከገባችሁ በኋላ የስልካችሁን ፓስወርድ ታስገቡ ይጠይቃችኋል፣ ታስገባላችሁ። ከዛ በመቀጠል እዚህ ጋር ቱ ስቴፕ ቬሪፊኬሽን ኦን ማድረጋችሁ ምን አይነት አድቫንቴጆች እንደምታገኙ ዲቴል ይነግራችኋል። እዚህ ጋር እንደምታዩት እኔ ቱ ስቴፕ ቬሪፊኬሽን ኦን አድርጌያለሁ። ነገር ግን ያላሟላችሁ አንዳንድ ሲኩሪቲዎች፣ ስለዚህ እነዚህ በጠቅላላ ማሟላት አለባችሁ ጉግል አካውንታችሁን ለማጠናከር። ምክንያቱም እንዳልኳችሁ ኢሜል አካውንታችንን የተለያዩ ነገሮች ላይ ሳይን እናደርጋለን። ለምሳሌ ባይናንሳችን ሊኖር ይችላል። ክሪፕቶ ነክ የምትሰሩ ከሆነ ባይናንሳችሁን፣ ባይቢታችሁን ምናምን በሱ ሳይን ታደርጋላችሁ። እንደዚሁም ደግሞ አሁን ላይ ቴሌግራም ላይ ቱ ስቴፕ ቬሪፊኬሽን ኦን እናደርጋለን። ኢሜል ያስፈልገናል። ለሱም ኢሜል ልትጠቀሙ ትችላላችሁ። ብቻ ምን አለፋችሁ ብዙ ነገሮች ላይ ኢሜል አካውንታችንን እንጠቀማለን እና ቱ ስቴፕ ቬሪፊኬሽን ኦን ሳናደርግ በሆነ አጋጣሚ ኢሜላችን ሀክ ቢደረግ እነዚህን ሁሉ ነገሮች ነው የምናጣው። ስለዚህ እዚህ ጋር ትገቡና እያንዳንዱን ነገር ታስተካክላላችሁ። የመጀመሪያው ፓስኪ ኤንድ ሲኩሪቲ ኪ ይላል። ይህ ምንድነው? የራሱ የሆነ ኪ አለው። ሶ ያንን ኪ ስትጠቀሙ ነው ፓስ አድርጋችሁ ወደ ኢሜላችሁ መግባት የሚችሉት። ይሄን ካስገባችሁ የበለጠ ነው ሲኩሪቲያችሁ የምታጠናቅቁት። ስለዚህ ለማድረግ ደግሞ ፓስኪ ኤንድ ሲኩሪቲ ኪ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ክሬት ፓስኪ ይላችኋል። ሶ እዚህ ጋር ክሬት ፓስኪ የሚለውን ተጭናችሁ በቀላሉ ክሬት በማድረግ ምን ማድረግ ትችላላችሁ? ሲኩሪቲያችሁን ማጠናከር ትችላላችሁ። ከፈለጋችሁ ስልካችሁ አሻራ የሚጠቀም ከሆነ አሻራችሁን ማስገባት ትችላላችሁ። ልክ እንደ ፓስኪ መጠቀም ትችላላችሁ። ሶ እነዚህ ሜቶዶች መጠቀም ትችላላችሁ። ይህን ካደረጋችሁ ሲኩሪቲያችሁን የበለጠ ታጠናክራላችሁ። ሁለተኛው ደግሞ ጉግል ፕሮምፕት ነው። ይህ ደግሞ የእናንተን ኢሜል አካውንት አክሰስ የሚያደርጉትን ዲቫይሶች በቀላሉ ማኔጅ የምታደርጉበት ቦታ ነው። ትገባላችሁ። እዚህ ጋር ትክክለኛው ኢሜሉ የተከፈተበትን ዲቫይስ ያመጣላችሁ። እንደዚሁም ከተከፈተ ምን ያህል ጊዜያቶችን እንዳስቆጠረ ማየት ትችላላችሁ። እዚህ ጋር ደግሞ ማኔጅ ዲቫይስ ወደሚለው በምትገቡበት ጊዜ ምን ያመጣላችኋል? የእናንተን ኢሜል አካውንት የኛውን ኢሜል አካውንት አክሰስ የሚያደርጉትን ዲቫይሶች እዚህ ጋር በዝር ያመጣላችሁ። ሌላኛው ሶስተኛው ደግሞ አውተንቲኬተር ነው። አውተንቲኬተር በጣም ወሳኝ የሆነ ነገር ነው። አውተንቲኬተር ምንድነው? ሁለት አይነት አውተንቲኬተር አፖች አሉ። ጉግል አውተንቲኬተር እና ማይክሮሶፍት አውተንቲኬተር ነው። ብዙውን ጊዜ አውተንቲኬተር ሲባል እናንተ ልታውቁ የምትችሉት እነ ባይናንስ፣ ባይቢት ላይ ግዴታ አውተንቲኬተር መጠቀም አለባችሁ። ያለንን ዩኤስዲቲ ወይም ኤኒ ቶክን ዊዝድሮ ለማድረግ አውተንቲኬተር ይጠይቀናል። ሶ አውተንቲኬተር በጣም ወሳኝ የሆነ ነገር ነው። ስለዚህ ቀጥታ ወደ ፕሌይ ስቶራችሁ ትሄዱና ማይክሮሶፍት አውተንቲኬተር ወይም ደግሞ ጉግል አውተንቲኬተር ማውረድ ትችላላችሁ። ያው ሰጀስት ማድረጋችሁ የራሱን ጉግል አውተንቲኬተር ብትጠቀሙ። ሶ ካወረዳችሁት በኋላ አውተንቲኬተር የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችሁ እዚህ ጋር ሴትአፕ አውተንቲኬተር የሚለውን ትጫናላችሁ ማለት ነው። ከዛ መቀጠል እዚህ ጋር ኪውአር ኮድ ያመጣላችኋል። ይሄኛውን ኪውአር ኮድ ሲያመጣላችሁ ግዴታ ሌላ ስልክ ያስፈልጋል። አውተንቲኬተራችሁ ሌላ ስልክ ላይ ጭናችሁ ኪውአር ኮዱን ስካን በማድረግ ኪ ጀነሬት እንዳደረግላችሁ ማለት ይችላላችሁ። ይሄኛው ግን ትንሽ ፕሮሰስ ስለሚፈልግ እናንተ ካናት ስካን ኢት የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ኪ ያመጣላችኋል። እዚህ ጋር ሁለተኛ ላይ እንደ ኪ ነገር ደመቅ አድርጎ ያመጣላችኋል። ሶ እቺን ልክ እንደዚህ ሰሌክት አድርጋችሁ ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ቀጥታ አውተንቲኬተር አፕሊኬሽንን ስልካችሁ ላይ ታወርዳላችሁ። እንዳልኳችሁ ጉግል ወይ ማይክሮሶፍት አውተንቲኬተር ታወርዳላችሁ። ከዛ በመቀጠል ከታች የፕላስ ምልክቷን ትጫናላችሁ። ከዛ ኢንተር ሴትአፕ ኪ የሚለውን ትጫናላችሁ። ከዛ በመቀጠል ኮድ ኔም
የሚለው ጋር የምትፈልጉት ስም ትሰጡታላችሁ ኮዱን። ከዛ ልክ እንደዚህ ካደረጋችሁ በኋላ ዩር ኪ የሚለው ጋር ቅድም ኮፒ ያደረጋችሁትን ኪ እዚህ ጋር ፔስት ትሉትና ከታች አድ የሚለውን ትጫናላችሁ። አድ የሚለውን በምትጫኑበት ጊዜ በምትዩት መልኩ ልክ እንደዚህ ምን ያደርግላችኋል? ኮድ ጀነሬት ያደርግላችኋል። ከዛ ኮዱን ኮፒ ካደረጋችሁ በኋላ የፈጠነ ከታች ትሄዱና ኔክስት የሚለውን ትጫናላችሁ። ከዛ እዚህ ጋር ኮድ ማስገቢያ ቦታ ሲያመጣላችሁ አስገብታችሁ ቬሪፋይ የሚለውን በምትጫኑበት ልክ እንደዚህ እንደምትዩት አውተንቲኬተሩ ምን ያደርግላችኋል? አድ ያደርግላችኋል። ከፈለጋችሁ ገብታችሁ መደለት ትችላላችሁ። ከዛው ባክ ብለን ቀጥታ ወደ ቱስቴ ቬሪፊኬሽናችን በምንመለስበት ጊዜ አውተንቲኬተር የሚለው ኦፕሽን ራይት ሆኖ ልክ እንደዚህ ታገኛላችሁ። ሶስተኛው ማጠናቀቅ ያለባችሁ ነገር ቢኖር አውተንቲኬተር ነው። በጣም ወሳኝ ነገር ነው። ለሀከሮችም በጣም የሚፈትናችሁ ነገር ቢኖር አውተንቲኬተር ነው። ለማንኛውም ነገር አውተንቲኬተር ብትጠቀሙ ተመራጭ ነው ማለት ነው። ቀጣዩ ደግሞ ፎን ነምበር ነው። ስልክ ቁጥራችሁን በማስገባት ቬሪፋይ ታደርጋላችሁ። እና ተመልካዮቼ ቱስቴ ቬሪፊኬሽን ኦን ማድረግ ስልክ ቁጥር አስገብቶ ብቻ ቬሪፋይ ማድረግ አይደለም። አሁን ያሳያችሁ እነዚህን 5 ነገሮች ካሟላችሁ በምንም ታምር ሀክ ልትደረጉ አችሉም። ይሄኛው ኢሜል አካውንታችሁ በፍጹም ሀክ ሊደረግ አይችልም ማለት ነው። እና ተመልካዮቼ እንዳልኳችሁ ክሪፕቶ የምትሰሩ ሰዎች ባይናንሳችሁ ወይ ባይቢታችሁ ላይ በጣም ብዙ ቶክኖች የሚወስዱት ይኖራሉ። እንደዚሁም ኮንቴንት ክሬተር ከሆናችሁ ደግሞ ቲክቶክ፣ ቴሌግራም፣ ዩቲዩብ፣ ፌስቡክ፣ ኢንስታግራም እና የመሳሰሉ ሶሻል ሚዲያዎች ይኖራቸዋል። እነዛን ደግሞ የምከፍቱት በኢሜል አካውንታችሁ ነው እና ያንን ኢሜል ቱስቴ ቬሪፊኬሽን ኦን ካላደረጋችሁ ነው ሀክ ከተደረገ እንዳልኳችሁ ብዙ ነገሮች ነው ሁሉንም ነገር ነው የምታጡት። አሁን ባሳዮችን መንገድ ግን ሴኩሪቲውን ካጠናከራችሁ በምታምር ሀክ ስለማትደረጉ ያላችሁን ነገር አታጡም ማለት። በፍጹም ችላ ማለት የለባችሁ ነገር ዛሬ ያሳያችሁን ነገር ነው። ሁላችሁም ወዲያውኑ ተግባራዊ እንደምታደርጉት በጣም እርግጠኛ ነኝ። የዛሬ ፕሮግራም እንደጠቀማችሁ እርግጠኛ ነኝ። እንደዚህ ቲፖች በጊዜው ለማግኘት ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮ እስከምንገናኝ ይመቻል።